አዲስ አበባ ላይ ሰሞኑን ተዘዋውሬ ያዩዋቸው የመንግስት መስሪያ ቤቶች በጣም አገልግሎታቸው ተለይቶብኛል። በጣም ፈጣን አገልግሎት ነው የሚሰጠው። ብዙ መንገላታት የለም። ትራንስፖርት ቢሮዎች ብትሄዱ፣ ቀበሌ ብትሄዱ ምናምን እና አይ ቲንክ አምሽተው መስራትን ቅዳሜ መስራትን ምናምን ጀምረዋል ይመስለኛል። እና ይህን የተቀላጠፈ አገልግሎት ይህን ባለጉዳይን ከማጉላላት ወጥተው እንደዚህ ጥሩ ስራ ሲሰሩ ማየት በጣም ደስ ይላል። ይህን አርንቅ ያለው ግን እንደ አንድ የመንግስት ሰራተኛ ሳስበው ይህ ሁሉ በርደን ይህ ሁሉ ጫና የተፈጠረው ተራ የመንግስት ሰራተኞች ላይ ነው። አገልግሎት የሚሰጡ የመንግስት ሰራተኞች ላይ ነው። ሰርቪሱ እንደዚህ ሲሻሻል የነሱ ኑሮ ግን ተሻሽሏል። የተለየ ደሞዝ ተጨምሯቸዋል፣ የተለየ ጥቅማ ጥቅም ተሰጥቷቸዋል ብዬ ሳስብ አልተሰጣቸውም። ያው ቢሰጣቸው አብሬ አውቅ ነበር እና እንደዚህ ሰርቪስ ማሻሻል ከፈለግን አገልግሎት ማሻሻል ከፈለግን ጤና ጣቢያዎች፣ ሲቪል ሰርቪሶች፣ የተለያዩ አገልግሎት የመንግስት አገልግሎት መስጫ ተቋማት በደንብ እንዲሻሻሉ ከተፈለገ ያን አገልግሎት የሚሰጠው ተራ ባለሙያ ጥቅማ ጥቅሙ ሊከበርለት፣ ሊኖርበት ቤት ሊኖረው፣ ትራንስፖርት ሊኖረው፣ ደስተኛ ሆኖ ሊሰራ ይገባል። ካሊያ የውሸት ነው የሚሆነው። ሂዶ ይህ ነገር አሁንም ፌል ማድረጉ አይቀርም፣ ጊዜያዊ ነው የሚሆነው ማለት ነው።